ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ። ቴዲ የሚነዳት መኪና አሁንም መርቼዲስ ቤንዝ GLA ክላስ የተባለች X156 ሞዴል ከፍ ብሎ ሳይታዩ ነገር ግን ውድና ቅንጡ መኪና ምርጫቸው የሆኑ ሰዎች ይህን መኪና ይወዱታል። ዋጋው $60,000 እስከ $110,000 ድረስ ይሸጣል። በምስሉ ላይ ቴዲ የነዳት የምትመለከቱት መኪና ይህን ቃለ መጠይቅ ከሰጠ እንኳን 7 ዓመታት አልፈዋልና የመኪና ሞዴል ቆየት ያለ ነው በሚል በ$70,000 ብንይዘው እንኳን ወደ 10.1 ሚሊዮን የኢትዮጵያ ብር ያወጣል። መኪናው በፍጥነትም አይታማም። በሰዓት እስከ 230 ኪሎ ሜትርን ላፍ ማድረግ ይችላል። በቀላሉ እንደምታስተውሉት መርቼዲስ የብዙ ዝነኞችና መኪና ወዳዶች ምርጫ ነው። በቀጣይ ከምናያቸው ዝነኞች መካከልም የመርቼዲስ አፍቃሪዎችን አላጣንም። እስኪ እንለፍ። በነገራችን ላይ ቪዲዮውን እስካሁን እየተመለከታችሁ ላይክ ካላደረጋችሁ ጊዜው አሁን ነው። ግን ባዶ ነው ሩብ እንኳን የለውም። ባለስልጣን ካልሆነ ማንም አይበላም። የወረቀቱ ፎቅ መሬት አይገኝም። ሰዓቱ መሽቷል አሉ 4 ኪሎ ከሩብ የፍትህ ቀን ሲመጣ በድርብ ቁጥሩን ቢደረድሩት ሚሊዮን ቢሉትም የብስኪሉን እንባ ሩብ አይቀንሱም። ቤቱ እስኪናወጥ ጩኸት አይሰሙም።